ይሄ ደግሞ $16 ነው። እንቀበለው ወይስ $16? በኢትዮጵያ ቢሆን በዚህ ሰዓት ጠራራ ፀሐይ ነው። አስቡት። ወስደናል። እንግዲህ አሁን የሰራሁት እንግዲህ በቀን ታያሉ ያስባለሁ። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን፣ እንግዲህ አሁን በሌላ ቪዲዮ ተመልሰን መተናል። ዛሬ ደግሞ እኔ ቅዳሜና እሁድ አልሰራም። ከሰኞ እስከ አርብ ነው ስራዬ። ቅዳሜና እሁድ ምን አሰብኩኝ መሰላችሁ? ኡበሪት ልሰራ አሰብኩኝ። በኡበሪት እና በኡበር በምን አይል ብር እንደሚገኝ ሰርቼ ያሳያችኋለሁ ማለት ነው። አፑን አሁን ኦን አደርገዋለሁ። ዛሬ ኡበሪት ሰርቼ ያሳያችኋለሁ። ነገ እሁድ ደግሞ ኡበር የፓሴንጀር የሰውን ሰርቼ ያሳያችኋለሁ ማለት ነው። በቀን ስንት ብር እንደሚያገኙ ተከታተሉኝ። አብረን እንውላለን። ስራው እንዴት እንደሆነ ምናምን አብረን እናያለን። ስራውን መስራት የምትፈልጉ መሞከር የምትፈልጉ ዛሬ ምን ያህል በቀን እንደሚሰራ በግልጽ አሳያችኋለሁ ማለት ነው። ስታርት ተሳረጎም ጨርሼ ስዘጋው ማለት ነው። ተከታተሉኝ፣ አብራችሁኝ ሁኑ። ላይክ ሰብስክራይብ ማድረጉን ደግሞ እንዳረሱ። የምትፈልጉትን ነገር ደግሞ በኮሜንት ጠይቁኝና ከዛ በኋላ ነው ያሳያችኋለሁ ብያችኋለሁ። አሁን ጎ ኦንላይን እንላለን። ፐርፌክት በቃ ጀምሯል። በኋላ መጨረሻ ላይ ምን አይል እንደተሰራ አሳያችኋለሁ። ተከታተሉኝ። እንግዲያውስ በኡበር ዛሬ በካናዳ ሀገር በስንት ብር ስንት ዶላር እንደሚሰራ በግልጽ ላይ ሁሉ ነገር እያሳያችሁ ይሄዳለሁ ማለት ነው። ፒስ አውት። የመጀመሪያ ኦርደራችንን እንግዲህ ተቀብለናል። ኦርደሩን አክሰፕት ሳረግ አልቀረጽኩም። የጀማሪ ነገር አመለጠኝ። እቃውን ተቀብያታለሁ። 31 ደቂቃ መንዳት አለብኝ። ወደ ፒክሪንግ የምትባል ሰፈር ነው የሚነዳው። ኦልሬዲ ከከተማ ትንሽ ወጣ ትላለች። እሱን ተቀብያታለሁ። እቃውን ወስጄ አሁን ድራይቭ ማድረግ ጀምራለሁ ማለት ነው። ኦኬ እቃውን ወስጄ ስሰጣቸው ምናምን አሳያቸዋለሁ። አሁን መንዳት እንጀምራለን ማለት ነው። ወደ ሰዎቹ መቅረጽ ነበረብኝ ሲቀበል። ላይክ የመጀመሪያ ኦርደራችን እንግዲህ በጣም ከፍተኛ ብር ነው። አይ ቲንክ እንደ ኡበሪት ፓሴንጀር የሰው ቢሆን 150 ይገባል መሰለኝ። እሱን ደግሞ ነገ አብረን እንሞክራለን። ብቻ ምን ያህል በቀን እንደሚሰራ ነው ዋናው ነገር ወስጄ ማሳያችሁ ማለት ነው። ለነገ ለዛሬ እንግዳውስ እቃውን ይዤ ወደዛ መንዳት ጀምሬያለሁኝ። ደርሼ እቃውን ሳቃብላቸው ምናምን አሳያቸዋለሁ። ቲፕ ይሰጣሉ አይሰጡም እናየዋለን። ብቻ ኦርደሩን ሲቀበል ደግሞ ማሳየት ነበረብኝ። የጀማሪ ነገር አላሳየውም ነበረ። ሁለተኛው ኦርደር ላይ አሳያቸዋለሁ። እንደ ጀማሪ አይ ቲንክ ጥሩ ኦርደር ነው መሰለኝ። $37 ማለት አሪፍ ነው። አይ ቲንክ እንደ ኡበሪት እንደ ዴሊቨሪ ማለት ነው። የሰው ፓሴንጀር እንኳን አሪፍ ያን ያህል ቢግ ዲል አይደለም አይ ቲንክ ይሄ ብር። እሱንም ነገ እናየዋለን ማለት ነው። በቀን ስንት እንደሚሰራ እና መርጣችሁ ትገባላችሁ ማለት ነው። ይሄንን ወደዚህ ስራ መግባት የምትፈልጉ ሰዎች እና ተከታተሉን። አሁንም ትራፊክ ላይ ይዘው ነው እየቆምኩ ያለው። ሁሉንም ተከታተሉና ምን ያህል እንደሆነ መጨረሻ ላይ ደረሰኝ ነው ማሳያችሁ ምን ያህል እንደሰራው። ባይዞይ ክረምት ውስጥ እንደዚህ በቀን ጭልም ይላል። ማታ ነው እኮ የሚመስለው። አሁን እንደዚህ ኢትዮጵያ ቢሆን በዚህ ሰዓት ጠራራ ፀሐይ ነው። አስቡት። አሁን በዚህ ሰዓት እንግዲህ እንዲጨላልመዋል። ሁሉም ግን ሰው አለ መንገድ ላይ ይሰራል ምናምን ስራ ኖርማል ነው። ገባችሁ? ይሄ $19 ነው። ድጋሚ እንቀበለው ወይስ እንዴት ይሻላል? ይሄ ይቀበል ወይስ ይለፈል? ትልቅ ደቂቃ ነው። 31 ደቂቃ ምናምን። ይሄ ደግሞ $16 ነው። እንቀበለው ወይስ $16? 23 ደቂቃ ምናምን ብዙ ነው። ኢትስ ኦኬ እንቀበለው። ይሄን ተቀብያለሁ።
አብረን ሄደን ፒክ እናደርገዋለን። ከዛ ስናደርስ ማሳያችኋለሁ ማለት ነው። ኦኬ አሰይ ወስደናል። እንግዲህ አሁን በሩን ለመክፈት እንዴት እንደምታገል እያያችሁ ነው። በቀን እንዲጨልሟል አስቡት። ኢትዮጵያ ቢሆን አሁን ይሄ ሰዓት ከምሽቱ ምናምን ነገር ነው የሚባለው። በቀን ነው እንደዚህ የጨለመው። እንግዲህ በቀን ነው የጨለመው ዛሬ። ለመቅረጽ ምንም ምቹ አልነበረም። እንደምንም እንግዲህ ሰርቼ እየጨረስኩ ነው። አሳያችኋለሁ አሁን አክቹሊ አሁን ይሄ የመጨረሻ ኦርደር ነው። ይሄንን ካደረስኩኝ በኋላ ምን አይል እንደሰራው አሳያችኋለሁ ማለት ነው። ግን አልበላውም። አሁን ሄደን እራት እንበላለን ምናምን። ያ thank you so much እስካሁን አብራችሁን ስለነበራችሁ። ያ እንግዲህ ከምሽቱ 9 ሰዓት ሆኗል፣ ጨርሰነዋል። ከዚህ በላይ አንሰራም። እስኪ ስንት እንደሰራን አብረን ከፍተን የምናየው ይሆናል ማለት ነው። 1 2 3 የሰራሁት እንግዲህ በቀን ታያሉ ያስባለው $397.2 ነው የሰራሁት። $397.42 ነው የሰራሁት። አክቹሊ ዛሬ ዝናብ ነው፣ ሰው ከቤት አይወጣም። ለዛ ነው መሰለኝ አሮን ነው በጣም ብዙ ነው የሰራሁት፣ በጣም ብዙ ማለት ነው። ዩት እስካሁን ተደርድሮ ነው ያለው አክሴፕት እንዳደርጋቸው እሺ። በጣም ብዙ ነው። አሁን ራሱ እየገባ ያለው አሁን እንዘጋዋለን አብረን ማለት ነው። ኦኬ ኦፍላይን ፐርፌክት። አሁን ዘግተናል። ኦፍላይን ሆኗል። ዋው የምር በጣም አሪፍ ብር ነው ባይዘው የሚሰሩት። በጣም ቆንጆ ነው እምላችሁ። ላይክ አሪፍ ነው። ቆልፎ ለሰራ ሰው ሰግጦ ለሰራ ሰው ጸዴ ነው ብዬ ነው የማስበው። እውነት $400 በቀን መስራት የሚችሉ ከሆነ በጣም አሪፍ ነው። ነገ ደግሞ የፓሴንጀር የሰው ማለት ነው የከስተመር ማመላለሻ ስንት እንደሚሰሩ አብረን የምናየው ይሆናል። ነገ እሁድ ነው። ነገም ስራ የለኝም። ነገም በደንብ አድርገን እናየዋለን ማለት ነው። እስካሁን ለተከታተላችሁ እጅግ በጣም ነው የማመሰግነው። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ቪዲዮውን ስታዩ ላይክ አድርጉ። ከዛም በኋላ ስትወዱት ደግሞ ተወዱታላችሁ። ካያችሁት ሰብስክራይብ ታድርጉታላችሁ ማለት ነው። thank you እና ደግሞ ብሎግ ምን ልስራላችሁ፣ ምን ላሳያችሁ፣ እዚህ ካናዳ ውስጥ ምን ላሳያችሁ። እጄ እራት ልብላ፣ የምር አልበላውም እና በጣም ርቦኛል። ኤኒሃው ስለነበረን ቆይታ አሁንም እጅግ በጣም ነው የማመሰግነው። ቸር ሰንብቱ ውዶቼ። ባባይ